ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። አሁን ደግሞ በልበን ወይንም በተናጠ ወተት አባዳ ወተት ነው የሚባለው ኢትዮጵያ ላይ አይደል? ይቅርታ አድርጉልኝ፣ በጣም ይቅርታ። በሱ ምን አይነት ምግብ እንደምንሰራ ላሳያችሁ። ጌማት ይቅርታ፣ ጉንፋን ይዞኛል። እንዴት የበደ ጌማት እንደምንሰራ ላሳያችሁ። ተከታተሉኝ። እውነት ውሃን ጨምር ምናምን ነገር የለም። በጣም ቀላል የሆነው ማለት ነው። በጣም ቀላል አሰራሩ ቀላል የሆነው ማለት ነው። አሁን እዚህ ጋር እንሰራለን፣ አሳያችኋለሁ። ተከታተሉ። በጣም ቀላል ነው ማለት ነው። አሰራሩ እንዴት እንደሆነ ላሳያችሁ። ዱቄቴን እዚህ ጋር አስተካክዬ አስቀምጫለሁ። ግን ያው ማወቅ ለእናንተ እኔ ስሰራ አልሰፍርም በብርጭቆ። ግን ለእናንተ እንዴት አድርጋችሁ አዲሶች ከሆናችሁ እንዴት አድርጋችሁ እንደምትሰሩት ለመቀስ ማለት ነው፣ ለግምት ማለት ነው። በዚህ እኔ አልወድም ሲጀመር፣ እየሰፈሩ መስራት ግን ግድ ነው። ስድስት ብርጭቆ። አሁን እኔ ለምሳሌ በጣም ሰው ቤት ልሄድ ስለሆነ ብዙ ስለምሰራ ለቤት ከሆነ በዚህ 4 ብርጭቆ ዱቄት ነው የምጨምረው። ግን ለውጭ ስለሆነ 5 ብርጭቆ ዱቄት አደርጋለሁ ማለት ነው። ከዛ ደግሞ እዚህ ጋር የበቆሎ ዱቄት አያችሁታ፣ የበቆሎ ዱቄት ነው። ለ4 ብርጭቆ እኔ 1 ብርጭቆ ነው የምጨምረው። ግን አሁን 2 ብርጭቆ ለመጨመር እገደዳለሁ ማለት ነው። ለምን? በርከት ስለሚል ማለት ነው። በርከት ስለሚል በብዛት ስለሆነ የምሰራው ስለሆነ ነገር መክሰስማ ይባላል እንኳን አይደለም ቁርስ የሚገርማችሁ ነገር ነው። መሆን ያለበት ያው ለ6 ነበረ፣ ግን እኔ 2 ብርጭቆ ተጠቅሜያለሁ ማለት ነው። 2 ብርጭቆ ተጠቅሜያለሁ። ከዛ እናደባልቀዋለን። እዚህ ጋር ቤኪንግ ፓውደር አለ። ቤኪንግ ፓውደር እንዳታበዙ፣ 1 ማንኪያ ብቻ ነው የምጨምረው። እሱንም እናደባልቃለን። እኔ ጥቁር አዝሙድ እወዳለሁ። አባሷ ላይ ታዘዙ ጥቁር አዝሙድ እወዳለሁ። እዚህ ጋር ደግሞ ሄልና ዛፍራን አለ። ሄልና ዛፍራን ምን እወዳለሁ ስለምወድ ጨምራለሁ። እንደውም ዛፍራን ያንሰኛል በኔ። ዛፍራን አሪፍ ነው። ከዛ ደግሞ ትንሽዬ ማይወርድ አለኝ። ማይወርዴ እጨምራለሁ ማለት ነው። እኔ በግምት ነው የምሰራው፣ አልወድም እንደዚህ እየሰፈሩ ምናምን መስራት አልወድም። ግን ለእናንተ እንትን እላችሁ ብዬ ነው። እዚህ ጋር ደግሞ ትንሽ ለጣዕሙ እንጨምራለን ማለት ነው። አሪፍ ነው። እዚህ ጋር ዘይት አለ እንጨምራለን። እዚህ ጋር ደግሞ እርሾ፣ ውሃው እዚህ ጋር ነው ያለው። ግን እርሾ እንደዚህ ኩፍ አድርጋችሁ ተጠቀሙ። እርሾ ማለት ነው። ይታያችኋል? ይታያል እርሾ እርሾ ኩፍ ብሏል። አሪፍ ነው። ውሃ ጨውና ሱካር አድርጋችሁ ነው የምትሉት ማለት ነው። ለብቻው እሱ ኩፍ አስደርጉት። እንደዚሁም ተጨማመራችሁ በኋላ እጃችሁን በደንብ ትታጠቡና፣ አንዳንዶች በጓንት መጠቀም ይችላሉ። እኔ ግን አልችልም። ስለማልችል በእጄ ነው ማለት የራሱ ጓንት ብለብስ እዛው የሚቀረው አይመቸኝም። ከዛ በምንድን ነው የምናደርገው? በተናጠ ወተት ቤት ውስጥ የሌላቸው አረብ ሀገር ላይ የትም ቦታ ላይ ወተት አለ። ይህ ወተት እኔ ቤት ውስጥ ነው የማዘጋጀው። እኔ ቤት ውስጥ አዘጋጃለሁ ነገር ስላለ ማለት ነው። ከሌለ ደግሞ ልበን ጀምያ አለ። ልበን ከሌለ ደግሞ ሮብ አለ። ሮብ ማለት ደግሞ እርጎ ማለት ነው አለ። የሌለበት የለም። በዚህ ነው የምናዘጋጀው ማለት ነው። ምንም አይነት ውሃ አንጨምረው ማለት ነው።
መጨረሻ ላይ ልንጋገር ስንል ምንድን ነው የምናደርገው? አንድ እንቁላል እንጨምራለን እናደርግና በደንብ አድርገን እያየን ምንም አይነት ውሃ እንዳትጨምሩ። እሺ፣ ምንም አይነት ውሃ አይጨመርም። ምንም ያው እንዴት ምን ያክል በጣምም ወፈር የለበትም። አያችሁ፣ መጨረሻ ላይ አንድ እንቁላል ስለምንጨምርበት በደንብ ግን ይሄ የጓጎሉ መታሸት አለበት። እንደ እልበት ማለት የሚባለው እንደሱ በደንብ ቪዲዮ እንዳይረዝምባችሁ አጠፋጠፈ ያለበት ግን እንደዚህ ነው። የወተት ስለሆነ እንትን ይላል፣ የመቅጠን ባህሪ ይኖረዋል። እየቆየ ሲሄድ አይወፍርም። ስለዚህ ብዙ አታቅጥኑት። እሺ፣ ከዛ ተጨረስን በኋላ ለ2 ሰዓታት ያክል አሽገን እናስቀምጠዋለን። ችግር የለም። የትም ቦታ ላይ ቀዝቃዛ ቦታ ላይ ሆነ ፍሪጅ አታስቀምጡት እንጂ ሞቃታማ ቦታ ላይ ሆነ ምንም ችግር የለውም። ግን ሲታሽጉ በስነ ስርዓት አሽጋችሁ ምንም አይነት አየር እንዳያገኝ ውስጥ አየር መግባት ይችላል። ከጨረስን በኋላ እንሸፍንና እናስቀምጠዋለን ማለት ነው። ቤተሰብ በቀጣይ ደግሞ የማሳያችሁ ኬል አስመር ወይንም ቡኒ ዱቄት ይታያችኋል። ቡኒ ዱቄት ምን እንደምንሰራው ኩብዝ ቴምር፣ ቡኒውን ዱቄት ታውቁታላችሁ። ኩብዝ ቴምር ማለት በቴምር ተደርጎ የሚሰራ ምግብ ማለት ነው። ለቁርሶች ስለሆነ የምናዘጋጃቸው ምን የሚያስፈልገው ቤኪንግ ፓውደር፣ እርድና እርሾና ስኳር እና ጨው ነው የሚያስፈልገው እና ዘይት እንጨምራለን። ይሄን በውሃ ነው የምናቦካው፣ ግን ዘይት እንጨምራለን። በደንብ ነው የሚያስፈልገው ዘይት። እሺ፣ ዘይቱን ካሜራ፣ ቤኪንግ ፓውደር ሁሉንም አድርገን በአንድ እናደባለቀዋለን ማለት ነው። ከዛ ለብ ባለ ውሃ ነው የምናቦካው። ለብ ባለ ውሃ እንትን እንዳይልባችሁ እንዳይረዝምባችሁ። አሁንም የኛውን አሽገን እናስቀምጣለን ማለት ነው። ይሄ በደንብ መቅጠን የለበትም። ዳቦ ለድፎ ዳቦ እንደምናቦካው እንደዛ ማለት ነው። በደንብ የኛውንም አሽገን እናስቀምጣለን። ዛሬ ነገ አርብ ስለሆነ ዛሬ ሐሙስ ነው። ሁልጊዜ ሐሙስ ጠዋት 12 ሰዓት ላይ የተነሳ ውዬ አዳር እሰራለሁ። 24 ሰዓት ማለት አርብ ሲሆን ያው እኛ ጋር እሑድን እንደምናከብረው እነሱም አርብን ስለሚያከብሩ ብዙ ቤተሰብ ስለሚመጣ አሁን ደግሞ ቁርስ ነው የደረሰው። የቁርስ ሰዓት ስለሆነ የማዘጋጀው ቁርስ የሚያስፈልጋቸው ነገር ጠዋት አይደርስም። ጠዋት 1 ሰዓት ላይ ስለሆነ ቁርስ የሚቀርበው። ስለዚህ ለሊቱን ሰርቼ ጠዋት ቁርስ አቀርብና ተረኞቹ የተኙት እሱ እኔ ደግሞ ገብቼ ለ2 ሰዓት ያክል እረፍት አደርጋለሁ ማለት ነው። በሳምንት 1 ቀን ሁሌም ስለማይሆን አንድ ቁጥም ግን ለአዲስ ለሆኑ ሰዎች ደግሞ ትንሽ ከበድ ይላል። ያው 24 ሰዓት መስራት ማለት ትንሽ ከበድ ይላል። እንቅልፍም ተማጣት አለ እና ቢሆንም ግን ምንም ማለት አይደለም። ተተለመደ ተታሰበበት ምንም ማለት አይደለም። ያጋጥማል። ሁሌ ስላልሆነ ምንም ችግር የለውም። ብዙ የሚበሳጩ ኢትዮጵያውያኖች እህቶች ያሉ ነው። ያልፋል። ምንም ማለት አይደለም። አንድ ሰው እኮ የሆነ ነገር ፈተና ስቃይን ታላሳለፈ እኮ ያው ቢያልፍለትም አይቆጥረውም። ስለዚህ በርቱ ላለሁኝ ሁሉም ቦታ ላይ ነው። አንዳንድ እኛ ጋር ብቻ አይደለም፣ ሁሉም ቤት ያለ ነው። ስለዚህ ምንም የሚያበሳጭ ምንም የሚያናድድ ነገር የለም። ያው የመጣውን መቀበል ነው፣ በጸጋ ማመስገን ነው። ይህንንም
ወስደን ልክ አሁን ይሄንን ሁለቱን ሶስቱን ሳዘጋጅ በመጀመሪያ ላይ ያዘጋጀሁት ለስራ ይደርሳል ማለት ነው ለማዘጋጀት። ስለዚህ እነዚህ ኩፍ እስከሚሉ ድረስ ቅድሚያ ኩፍ ያለውን ደግሞ እዚህ ጋር እንሰራለሁ ማለት ነው። አብረን እንሰራለን። ተከታተሉኝ። አሁን ደግሞ ቅድም ያሳየዋችሁን ሰራርተን ስንጨርስ እስከምንጨርስ ድረስ በመጀመሪያ ያቦካሁት ሊጥ የፈጣየር ሊጥ ኩፍ ብሏል ማለት ነው። አሁን ደግሞ ይህንን ፈጣየር እየቆራረጥን ሀሾ እዚህ ውስጥ የምናደርገውን ሀሾ እናስተካክላለን ማለት ነው። እንዴት እንደሆነ ማወቅ ትፈልጋላችሁ? አያችሁታል? ያበደ መስላለች። የዚህ ሀሾ ደግሞ ምንድነው ካላችሁ ጅብን መሰለስ በዘይት ዘይቱንና በዛፈር አድርገን ነው ማለት ነው የምንሰራው። ፈጣየሩ ክሮሽ ይባላል። ክሮሽ ይባላል። ስለዚህ አብረን እናዘጋጅ ማለት ነው። ይህን እያንዳንዱን እየፈታ በሳህናችን ላይ እንደረድራለን ማለት ነው። እሺ ቀላል ነው በጣም እጅግ በጣም ማለት ነው። እንደዚህ እየፈታ እናስተካክለን ቪዲዮ እንዳይረዝምባችሁ። ከዛ እስቲ ይታያል በርቀት ላይ ስለሆነ ጅብናችንን እንደዚህ ታስተካከልን በኋላ ይሄ ዛተር እንጨምርበታለን። በላው በጣም ሳይበዛ እንጨምራለን። ከዛ ዘይቱን አታውዙ ብዙ፣ ለምን ስንጋገር ያስቸግረናል እንትን እያለ ማለት ነው ዘይቱ። ከዛ ይሄንን አብረን እናደባልቀዋለን ማለት ነው። እንደዚህ ቀስ ብለን እናዋህደዋለን። አብረን እናዋህደን ሚክስ ይባላል። እሺ ትንሽ ዛተር ስለሚሆን አሁን ልክ ጠረጴዛችንን አጸዳድተን ከጨረስን በኋላ ዱቄታችንን ንስንስ አድርገን ከጨረስን በኋላ ወደ ማዘጋጀት እንገባለን ማለት ነው። ጠረጴዛው ላይ ታደርገ ምንም አይነት ነገር አይመስልም ማለት ነው። እጃችንን አንድ አይነት አድርገን ማለት ነው። እሺ በደንብ ተታች ይሄ መታሰር አለበት፣ ምክንያቱም እንዳይፈታ። እሺ አንድ ተቦካ እየተሰራ እንደዚህ ማለት ነው። ሁሉንም ቪዲዮ ያው እንደዚህ ቆርጣችሁ ለ5 ደቂቃ ያክል ታስቀምጡታላችሁ። ሸፉናችሁ በስፍራ በንጹህ ስፍራ ሸፉናችሁ ታስቀምጡታላችሁ። ከዛ በኋላ ከ5-10 ደቂቃ በኋላ ተመልሳችሁ በምትፈልጉት አይነት ዲዛይን ትቆርጣላችሁ ማለት ነው። እኔ በምፈልገው አይነት ዲዛይን ስቆርጥ ታይኛላችሁ። እሺ ልክ እንደዚህ ያልብሳችሁ ለ5 ደቂቃ ከ5-10 ደቂቃ ድረስ አስቀምጡት ማለት ነው። መልሰን እንገናኝ። አሁን እዚህ ጋር የ10 ደቂቃ ሆኖታል። ቆርጬ ታስቀምጥ 2 ባትራዎች አሉ። እነዚህም ባትራዎችን ዘይት እቀባና ትላላችሁ።
ዘይት ቀባና ወደ አቆራረጡ እንሄዳለን ማለት ነው። አላችሁ ከእኔ ጋር ናችሁ። ዘይት ግን አታሳንሱት፣ ምክንያቱም እና ያዛ ግን አሪፍ ነው፣ ችግር የለውም። ደግሞ አረብ ሀገር ዘይት ነው እውነት ለመናገር ማለት ነው። ጌታ ሆይ ይቅር ይበለኝ እንጂ ስሙ ነው እንጂ አረብ ሀገር በአረብ ሀገር ብሷል። እውነት ለመናገር ማለት ነው። ሳፍራ እንደምትሰጠው ታውቃላችሁ። ማንኛውንም ነገር ሰራተኛ ገዝቶ ነው የሚበላው። እንግዲህ ኩንትራት ቤት ሆነን ማለት ነው። በስመ አብ ስብሐት ለመንፈስ ቅዱስ ትላላችሁ። እውነት እኔ ይገርመኛል። እግዚአብሔር ይመስገን። ዋናው ጤና ነው። ለሰው ልጅ ምግብ አይደለም ስለበላ አይደለም የእውነት ባትናችንም እዚህ ጋር ኃይለኛ ሳል ይዞኛል በነገራችን ላይ ይቅርታ። ከዛ ፍጣይራችንን ፈልገው ማለት ነው። እኔ ለምሳሌ ፍጣይር ከሁለቱም አይነት አሳያቸዋለሁ። ፍጣይር ክሮሽን እና ፍጣይር ቶስት የሩቲ ወይም ቶስት ወይም ደግሞ ፍጣይር ፒዛ ይባላል። ዛተር ፈለግነው መስራት እንችላለን ማለት ነው። እዚህ ጋር እየቆረጥን እሺ፣ ተከታተል። በነገራችን ላይ ይሄኛውን አልችልበትም፣ ሌላ ነበረ በጣም ማለት ነው። ይሄ ተሰጥቶ ማለት በደንብ አድርገን እንደምታውቁ ቦታው ጠርቦኝ ነገራችን አራት ማዕዘን እስከሚሰራ ድረስ አራት ማዕዘን ሆነ በደንብ ክብ መስራት አለበት ማለት ነው። እንዳይበላሽብን በጣም መሳሳት የለበትም። በጣም የፒዛ መቁረጫችን አለ ማለት ነው። እዚህ ጋር እንቆርጣለን በምንፈልገው አይነት ጉዳይ ማለት ነው። አሁን ሰው ፊት ስለሆነ የሚቀርበው ነገር ዝም ብሎ እንትን ማለት የለም። አስተካክለን በተመሳሳይ ነገር ለምሳሌ ያው ሶስት ይመጣል። ከዛ ይሄን መለከት ይችላል። እዚህ ጋር ከመጠቅለል እንዲሆነችን ማለት ነው። እንደፈለጋችሁት አይነት አድርጋችሁ ክብ ትቆርጣላችሁ ማለት ነው። እኔ በነገራችን ላይ ፍጣይር ትልልቅ ነው የምወደው ግን ሴትዮ ምንድን ያስጠነቀቀችኝ ያለችኝ ማለት ነው። ትልልቅ አልፈልግም። እሱን ትልቅ አልጨነቅላትም። በነገራችን ላይ ሳበላሽ ማለት ነው ወይ አንቺ በጣም ደስ የምትለኝ ነገር ሳበላሽ ማለት ነው። በቃ አንዴ ተበላሽ ለምን ታደርጊዋለሽ ነው እውነት ለመናገር ማለት ነው። ተከከንሽ ማለት ነው። ሲበላሽ ብዙ ማትቆጣ ብዙ እንትን አናበዛም። ጓንት ካለ በእጃችሁ ተጠቀሙ። እንደዚህ ተጠቀሙ ማለት ነው። ጓንት ካለ አሪፍ ነው፣ በእጃችሁ ተጠቀሙ። እኔ ጓንት የለኝም ሲጀመር፣ በጓንትም ስላልወጣ በእጄ ነው የምሰራው። አያፈጥነኝም፣ ደስ አይለኝም። እጄን የሚጠበቅብኝ ጽድት ማድረግ ብቻ ነው። እሺ አድርገን ውጭ ላይ ስለቆየ ነው መሰለኝ ይቀላልቷል። ከዛ የተጨረስን በኋላ እናደግና አድርጋቸው ወይ እኔ በምፈልጋት አይነት ዲዛይን ያደረግላለሁ ማለት ነው። ያንሳል አሁን ሰው ስለሆነ ማነስም መብዛት የለበትም፣ መስተካከል አለበት በስነ ስርዓት ማለት ነው። ናችንም በጣም በጣም እየጠቀስላችሁ በአጥራችሁ ላይ ታደርጋላችሁ ማለት ነው። ታይረዝባችሁ እኛ ጋር ምንድን ነው የሚባለው? ድውር አላሸማለች። ፈጣሪ ክሮሽን ይባላል ማለት እየጠቀለለ
እናስቀምጣለን ማለት ነው። ሌላኛውን ፈጣየር ደግሞ አቆራራ በብርጭቆ እንደዚህ አደርጋችሁ እንቅልፍ ነው መሰለኝ አፈዞኛል። የዳር ስለሚሆነ ለጥላጅን እኔ ልጅ የሚሰገኝ ይዞ እንዳልንቀሳቀስ አለ ምናልባት በዚህም ባይሆን ትንሽ ከፍ ብርጭቆ ማለት ነው። ጅብና ነው ማለት ነው። የሰራሽ በልኬ ይሄን የምንቆርጠው መልሰን እንሰራዋለን። አንጥለውም። እሺ መልሰን እንሰራዋለን። እሺ እቃ ላይ አስቀምጠን ማለት ነው። ድጋሚ ይሰራል፣ አይጣልም። ቆይ ጠጋ አድርጌ ያሳያችሁ። ልክ እንደዚህ ቆርጣችሁ ታስተካከላችሁ በኋላ በሹካ እንዳይለያይ ማለት ነው። ሁለት ፈጣይር አይደል ያደራረብ ነው። ድርብ ፈጣይር ይባላል። ድርብ ፈጣይር በመሃሉ ላይ ጅብን አለው ማለት ነው። ስለዚህ እንዳይለያይ ምን እናደርጋለን? በሹካ ልክ እንደ አምባሻ ዲዛይን እናወጣለታለን ማለት ነው። እዛው እንዲጣበቅ። ከዛ መጀመሪያ እንቁላልና ወተት እንቀበዋለን። ከዛ በኋላ ደግሞ ዛአተሩን ከላይ እናለብሳለን ማለት ነው። እሺ ይሄ ስራ ብዙ ይባላል። ስራ ብዙ ፈጣየር፣ ስራው ብዙ ፈጣየር። አንድ እንቁላልና እዚህ ጋር ይታያችኋል እንቁላል። ከዛ ደግሞ ይሄ ወተት አለ ሁላችንም ቤት ተረቅ ሀሊብ ኮርኔሽን ይባላል። ሀሊብ ኮርኔሽን ትንሽ ወተት እንጨምራለን። ከዛ በኋላ በደንብ አድርገን ይሄን እንጠቀጥቀዋለን ማለት ነው። እንዳይደርቅ ቆንጆ ይሆናላችኋል ማለት ነው። ለቤት ከሆነ ያው ሰው ቤት ውስጥ የሚሄድ ከሆነ ወይም እንግዳ የሚመጣ ከሆነ ብቻ ነው እንጂ ከዛ ውጭ እንደዚህ እዚህ ጋር
ያዘጋጀነው ዛዛር ታላው እንደረባለን ማለት ነው። እንዳይረግምባችሁ ሙሉ ዳሩን አታለብሱበት። እያደረጋችሁ ነው ዛዛር የሚያዘጋጀው መሀል ላይ ድርብ ፈጣይር የሚባል መሀል ላይ ጅብን አለ። አያችሁታ አይታይም? አድርገን ሁሉንም እናዳርሳለን ማለት ነው። እሺ ሰርተን ተጨረስን በኋላ ለግማሽ ሰዓት ያክል ሸፉን እናስቀምጠዋለን። እሺ ቶሎ አይጋገርም። ቶሎ ተጋገረ ይደርቃል። እዚህ ሸፉን ማስቀመጥ ይሄኛው ሸፉን ማስቀመጥ እንደዚህ አይነት ጊዜ ቆርጠ አያችሁ። አሁን በጣም አሪፍ እየሆነ ነው ማለት ነው። በጣም አሁን ለምሳሌ በድጋሚ ደግሞ የዚህኛው ስለሚያንሰኝ የዚህኛውን አቆራረጥ እቆርጣለሁ ማለት ነው። አያችሁታ። ስለዚህ ፈጣይራችን ይህን ይመስላል። ቤተሰብ ኩብዝ መህሩጥ ወይንም ደግሞ ኩብዝ ቴምር፣ እኔ ግን በተምር አይደለም በስኳር ነው የምሰራው። ወይንም ደግሞ ኩብዝ መግሮስ፣ ኩብዝ ግሬስ የሚባል አለ። እሱ ደርሷል ማለት ነው። ታታታ አያችሁታ። በደንብ ባታችን እንቀባና ሁሉም አይችልም። በነገራችን ላይ የተወሰነ ነው የሚችለው። ወፍራም ከሆነ ጥሩ አይደለም። ሁሉም አይችልም። በዘይት ዘይቱን ነው የምትሰሩት። በዘይት ዘይቱን ሁለቴ እንጋግረዋለን ማለት ነው። ሁለቴ ነው ጋገር። እኔ እንትኗ ትንሽ ስለሆነች ባትሯ ትንሽ ስለሆነች በጣም ተወፈረ ደግሞ አስቸጋሪ ነው። ብራውን ስለምን ቢጫ ነው በራስ ነው ሲቦካ ሳይጃቸዋለሁ። ሲጋገር ደግሞ ምንም ነገር ታላደረም ዘይት ብቻ ነው። አድርገን ኦቨናችን ውስጥ እንከታለን ማለት ነው። እሺ ሌላኛውን ደግሞ ባትራት የሌላችሁ እንደዚህ አይነት ግዛት ቫይረስ አላችሁ መስራት ትችላላችሁ። ሰው ባለው ነው። እሺ ታጣይሉ እንደዚህ ግን እንዳይስ በደንብ ዘይቷን ግን መሳሳት አለበት። እሺ አሳሱት። ይሄ ፊናንስ የሚባለው የስንዴ ስለሆነ በጣም ከባድ ነው። እንደኛ ሀገር አይደለም፣ በቆልም ስለሆነ ከባድ በጣም የእንትን ማለት ባህሪ ስላለበት ዘይት ዘይት ያስፈልጋል። እሺ በዘይት ዘይት ነው የሚሰራው። እንደዚህ አድርጋችሁ ወደ ኦቨን
ቤተሰብ ቀጣዩ ደግሞ ጌማት ነው። ይኸው ጌማታችን እንዴት ጉፍ እንዳለ ላሳያችሁ። በአንድ ሰዓት ውስጥ ጌማት በነገራችን ላይ መቆየት ይችላል፣ ችግር የለውም። ግን በአንድ ሰዓት ውስጥ እንደዚህ ጉፍ ብሏል። ልክ እንጋግር ግማሽ ሰዓት ወይንም ሩባ ሰዓት ሲቀረን 15 ደቂቃ ምናምን ሲቀረን አንድ እንቁላል ጨምረን እንደገና እንመልሰዋለን ማለት ነው። አሁን መቆየት ይችላል ጌማት፣ ችግር የለውም። ሰዓትም ስላለኝ ጠዋት ለአንድ ሰዓት ስለምፈልግ አሁን ገና ከሌሊቱ 8 ተኩል ነው፣ 8 ሰዓት ተኩል ነው። አሁን ገና ቢያንስ 9 ሰዓት ላይ እኔ መስራት እችላለሁ ማለት ነው። 9 ሰዓት ላይ ጨምራለሁ እንቁላሌን። ከዛ በኋላ 9 ተኩል ላይ ለኩሼ መጋገር እችላለሁ ማለት ነው። ቻርጅ